እግዚአብሔር የተመሰገነ ይሁን። አምላካችን እናመሰግናለን እናከብራለን። ወደ ቀጣዩ ትምህርታችን ከመተላለፋችን በፊት እግዚአብሔር እኔንም የምናገረውን እንዲያናገረኝ ሰሚዎችንም ደግሞ በመንፈሱ ሆኖ ልባቸውን እንዲከፍት ለእግዚአብሔር አሳልፈን እንሰጣለን። አምላካችንና መድኃኒታችን ታላቁ ንጉስ እናከብርሃለን እናመሰግንሃለን፣ ክብር ላንተ እንሰጣለን። አምላካችን ሆይ ስላንተ እንድናውቅ የምትፈልግ አምላክ ነህና አቤቱ ጌታ ሆይ አንተ ካላሳወቅ በስተቀር መንፈስህ ካላሳወቀ በስተቀር ስላንተ የሚያውቅ ማንም ሊኖር አይችልም። አባት ሆይ በዚህ ሰዓት እኔም የምናገረውን ነገር እንደ ቃልህ እንድናገር ከሚሰሙትም ጋራ የሚነገረውን ቃል በእምነት እንድታዋህድ አምላካችን ሆይ ላንተ ለታላቁ አምላክ አደራ እንሰጣለን። ጌታ ሆይ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን። ቃልህን አብራ፣ ፍቺውንም አብራ። ሁሉ ላንተ ክብርና ለስምህ ምስጋና ለመንግስትህ ይሁን፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ይህን ትምህርት ቀጥሎ የሚቀርበውን ትምህርት ለማቅረብ የተፈለገበት ዋናው ምክንያት የሐዋርያዊት ቤተክርስቲያን በእግዚአብሔር አምላክ ማንነት ላይ የምታምነውንና የምታስተምረውን መጽሐፍ ቅዱስን መሰረት ያደረገ ትምህርት በቤተክርስቲያን ውስጥም ይሁን በውጭ ላሉት ምንም ብዥታ በማይፈጥር መንገድ እውነቱን በግልጽ ለማሳየት ነው። ትምህርቱ እንደ አዕማድ ወይም እንደ መሰረት ሆነው ሊታዩ የሚገባቸውን የማይነቃነቁ የሥነ መለኮት እውነታዎች በማስቀመጥ ላይ ያተኩራል። ዝርዝሮቹ ሐሳቦች ወይም ጥያቄዎች ከመሰረቱ ጋር እየተስማሙ በቱንቢ እንደሚታነጽ ህንጻ የሚሰካኩ ይሆናሉ ማለት ነው። በስነ መለኮት ትምህርት ደምቆ ሊሰመርበት